በደጃፋችን ላይ ነው ያለው። የምንሰማው አስደንጋጭ ነገር ነው በየቀኑ። ስለዚህ ሁሉ ጊዜ ተዘጋጅተን ልንኖር ያስፈልገናል። በነፋስ ክንፍ የሚበር ማንም ሊቀርበው በማይችል ብርሃን የሚኖር እሳተ መለኮት የሆነ አምላክ ከብቶች በረት ተወለደ፣ ግርግም ላይ ተኛ፣ በቅጠልና በጨርቅ ተጠቀለለ። ሰቅለው እንደሚገድሉት እያወቀ ተከትሏቸው ሄደ። ቀንድ የተባለ ኃይሉ ነው፣ ስልጣኑ ነው። ከመቀጽበት ሊያጠፋቸው ይቻለው ነበረ፣ ግን በኃይሉ አላጠፋቸው። እነሱ በቁጣ ጎተቱት፣ እሱ ግን በፍቅር ተከተላቸው። አንዳንዶቻችን ግን ከፍ ስንል ወጣትነት ስንደርስ አቋርጠናል። ከዚህ ከትሑቱ በግ፣ ከዋሁ በግ፣ ከቀራንዮ በግ፣ ከእግዚአብሔር በግ፣ ከአምላካችን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ቅዱስ ሥጋ ክቡር ደም ተለይተናል። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። ነዋ በግዑ ለእግዚአብሔር፣ የእግዚአብሔር በግ እነሆ። የዮሐንስ ወንጌል ምዕራፍ 1 ቁጥር 29። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይህ ይሆናል። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን የሐዲስ ኪዳኑን መስዋዕት ለማየት ነው። ለድነት ዓለም ለቤዛ ዓለም በሐዲስ ኪዳን መስዋዕት ሆኖ የቀረበውን የዓለምን ኃጢአት ያስወገደውንና ያስተሰረየውን የእግዚአብሔርን በግ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን ለማየት ነው። አምላካችን እግዚአብሔር